ክርስቶስ ምኩር ሊቀ ካህናቲነ ነው፣ የተፈተነው ሊቀ ካህናታችን መከራችን የሚያውቅ የተሳተፈ ዘፈተነ ሐዘነ ያምር ሐዘነ ይላል ሲራክ። መከራን የቀመሰ ሰው መከራን ያውቃልና በመከራችን መሃል ሁሉ አብሮ የሚሳተፍ ወንድማችንም ጭምር ሆኖ ማለት ነው። እንደ ጌትነቱ እግዚእነ በመለኮቱ አቡነ በሂሩቱ፣ በቸርነቱ አባታችን ነው፣ በጌትነቱ ፈጣሪያችን ነው። ስለዚህ እንደ ጌትነቱ መፍትሄ እየሰጠ ስጋችን ስለተዋሃደ ደግሞ እንደ ወንድም አብሮን ይንቀሳቀሳል፣ አብሮን ይኖራል። ሐዘናችን ግድ የሚሰጠው አባት ነው ክርስቶስ። እንደዚያ ነው። የኛን እንባ ዝም ብሎ ብናለቅስ ምንም የማይመስለው እንዳይመስላችሁ። የጻድቃንን እንባ የሚቀበል አይደለም። እንባችን ሲለቀስ አብሮ አለ ክርስቶስ። መድረሻተን ስንጨናነቅ አብሮ አለ። ሁልጊዜ አብሮን ይኖራል። ሐዘናችንን ሐዘን ያደርጋል። ይሄንን የሚያደርገው መድኃኔዓለም ለኛም አብነት ሲሆነን ነው። ለሰው መፍትሄ ከመስጠት በፊት ማዳመጥ ይቀድማል፣ አብሮ መሆን ይቀድማል። ህመሙን ህመም ማድረግ፣ ችግሩን ችግር ማድረግ፣ አብሮ መሆን ይቀድማል እንጂ ዝም ብሎ ወሩሮ በመፍትሄ መስጠት አይደለም። ያ ግዴለሽነት ነው። ከስጦታ ፍቅር ይቀድማል። ፍቅር ባንኳኳችበት በር ስጦታ ተከትሎ ይገባል እንጂ ዝም ብሎ ሄዶ ጥሎ መምጣት አይደለም። እና ክርስቶስ እንዲያርገው ይወደናል። ስለዚህ እያሐፍር በይለ አሃወየ እስመ ደቂቅ ተሳተፍጎ በሥጋ ወደም፣ እሱ እኛን ወንድሞቼ ማለትን አያፍርም ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 2 ላይ ሲናገር፣ እኛን ወንድሞቼ ማለት አያፍርም። ስለዚህ እንደ አባት ይራራልናል፣ እንደ ወንድም አብሮን ይሆናል፣ እንደ ጌትነቱ ይሰጠናል፣ ይፈርድልናል። እንደ ሊቀ ካህናቱ ራሱን ከራሱ ጋር ያስታርቀናል፣ እኛን ከራሱ ጋር የሚታረቅ ንጉሥ፣ የሚያስታርቅ ሊቀ ካህናት፣ መታረቂያ ቅዱስ ሥጋና ክቡር ደም ሆኖ የሚሰጥ መስዋዕት ቤዛ ነው ኢየሱስ ክርስቶስ።